የመሃለቁ ጫፍ ባይሰራ ረግቶ እንዳይቆሙሉ ከአንድ ስፍራ ቃልሽ ሆነና ቦታው ማይገኝ ሰላላ አረገው ልቤን ሰው አማኝ ቦይ ልቀድለት እምባዬ ፈሶ ማይበቃው ወፍት ጅትስኪ ቆሜ ነው ሌቱን ማነጋው ቦይ ልቀድለት እምባዬ ፈሶ ማይበቃው ወፍት ጅትስኪ ቆሜ ነው ሌቱን ማነጋው ጸበልነህ እንዳንል ባለቅኔ ዘፋኝ ዘንድሮ ለጉድ ነው። አንድ ጊዜ ዘፍኖ ሀገሩ ይጮሃል። ኡስታዙ መስጊድ ውስጥ አላህን ረስቶ ስለ ዘፋኝ ቅኔ ላማኙ ያብራራል። ፓስተሩ ከዘፋኞች ሁሉ አንድ ዘፋኝ መርጦ በተወጋ መንፈስ ወጋውት ይለናል። ቄሱን ዘፋኝ ደጋፊ ነህ እያሉ ባሉቧልታ ጅራፍ ጎኑን ይገርፉታል። ሐሰተኛ ነብይ በዘፈን ተነስቶ ዘፈንን ኮንኖ በዘፈን እንጀራ ይበላል። ካድሬውም ጩኸትን አንሰማም እያለ ጩኸትን በጩኸት ያብራራል። ሁሉም በየፊናው መጮሁን ቀጥሏል። ቅኔ መፍታት ሳይችል መንጋውን በመንጋ ይነዳል። ዘንድሮ ለጉድ ነው። ጸበልነህ እንዳንል ባለቅኔ ዘፋኝ ምንድነው ይሄ ሁሉ ሰው የሚያጓራ እንደዛር? ባረጃ አስተሳሰብ በሽማግሌ ሀገር አንድ ሰው ተገኘ እውነት የሚናገር ረስቶታል። ሁሉም ፍቅር ያሸንፋል ብሎ እንደሰበከ እውነት ተናጋሪ በሐሰት ሲኮነን ሆዳም በረከተ። የሚጮኸው ሁሉ የመናፍስት ሁላጅ የቆሪጥ ዲቃላ እርቃን ህሌናውን በገሃድ የሚበላ ይች መነኩሴ ሀገር እልፍ ዓመት ደንሳ ዘፍና ለዘመናት እና ቁርብሽ አሏት እርኩሳን መናፍስት። ጸበልነህ እንዳንል ባለቅኔ ዘፋኝ ዘንድሮስ ተመኘው ልክ እንዳንተ መሆን። የሃይማኖት መሪ የጠፋበት ምድር አማኙ ሲቀበር በጅምላ መቃብር ዜጎች ሲንገላቱ ሲሞቱ እንደ ሀገር ድምፁን አያሰማም የአላህ ደቀ መዝሙር፣ ድምፁን አያሰማም የእግዚአብሔር ደቀ መዝሙር። ለአንድ ባለቅኔ ምላሱን ያሾላል የነፃነት ታጋይ መሆኑን ረስቷል። ጸበልነህ እንዳንል ባለቅኔ ዘፋኝ የማድረክ ትውልድን እርቃን ታስቀራለ በሃይማኖት ካባ የተጠለሉትን። ዳስጣል አይባልም የሚል ሰባኪ ነው ዛሬ የገጠመን። ሞተን እንኳን ማረፍ መጽናኛ ሚነሳን። ዳስጣል አንድም ለደስታ ነው ሀገር ስትሞሽር፣ ዳስጣል አንድም ለሐዘን ነው ልብ ሲሸረሽር። ዳስ መጣል ከድሮም ልምድ አለ በዚህ ታላቅ ሀገር። ዛሬ ግን ቴዲ የጣለው ዳስ መንፈስን ይሰብራል። ሃይማኖት የለሽን ሃይማኖት ይሰብካል። ስውር መሰሪዎች በአደባባይ ገልጦ እንዲህ ያሳብቃል። አንድ ነው እውነቱ፣ ዘፈን የማይሰማ እንዴት ስለ ዘፈን እንዲህ በአደባባይ ገልጦ ይናገራል? አሳዝንሽኝማ ስንታለ ሆድሽ መሬማ መሪማ የሚለው ዘፈን ለአረብ ሀገር ሴቶች እንዳልተዘፈነ ስንቶች ታውቃላችሁ? በኢትዮሪካ አልበም ላይ ያለው የመሪማ ሙዚቃ አረብ ሀገር በስደት ላይ ለሚኖሩ ኢትዮጵያውያን ሴቶች ነው ቢባል ማለት ነው። የሙዚቃው ሐሳብና ጥልቀት እንዲሁም ደግሞ ትርጓሜ በየመን ምድር በጭቆና ተገፍተው ለሚኖሩ የሀበሻ ዝርያ ላላቸው ማህበረሰቦች የተዘፈነ ነው። በታሪክ ድርሳናት እንደሚታወቀው በአምስተኛውና እንዲሁም ደግሞ በስድስተኛው ክፍለ ዘመን የአክሱም መንግስት በታላቁ ንጉስ ካሌብ ዘመን ግዛቱን እስከ ደቡብ አረቢያ ወይም ደግሞ የአሁኗ የመን አስፋፍቶም ነበር። በተለይ ደግሞ በ525 ዓመተ ምህረት አካባቢ ንጉስ ካሌብ በየመን የነበሩ ክርስቲያኖች ለመታደግ ሰራዊት ልኮ የመንን ተቆጣጥሮ ነበር። ታዲያ ታሪክ ተመራማሪዎች እንደሚሉት ከሆነ እነዚህ ማህበረሰቦች በየመን ለረጅም ዘመናት የገዛውና በኋላም ወደ መካ ዘምቶ የነበረው የኢትዮጵያው የጦር መሪ አብርሃም ሰራዊት አባላትም ነበሩ። አክዳም የሚለው ቃል በአረብኛ አገልጋዮች እንደማለት ሲሆን ይህ ስያሜ የተሰጣቸው ማህበረሰቡን ዝቅ አድርጎ ለመመልከት ነው። ታዲያ እነዚህ ሰዎች ከሌላው የየመን ማህበረሰብ በተለየ መልኩ ማለት ነው ጠቆር ያለ ቆዳና ቀለም እንዲሁም ደግሞ የሀበሻ ወይም ደግሞ የአፍሪካ ገጽታ አላቸው። ይህ ልዩነታቸው ደግሞ ለዘመናት ለደረሰባቸው መድሎ እንደ ምክንያት ሆኖ ይቆጠራል። ታዲያ በታሪክ ሂደት ውስጥ እነዚህ የሀበሻ ዝርያ ያላቸው ሰዎች ማለት ነው ዝቅተኛ የሚባል ስራዎች ለምሳሌ የቆሻሻ አወጋገድ እንዲሁም ደግሞ የጽዳት ስራዎችን የመንገድ መጥረግ ስራዎችን እንዲሰሩ ተገደውም ኖረዋል። እነዚህ ወገኖች ማለት ነው ቁጥራቸው ከ2 እስከ 3 ሚሊዮን እንደሚደርስ ይገመታል። መሪማ የሚለው የቴዲ አፍሮ ዘፈንም ለአረብ ሀገር ሴቶች ሳይሆን ለነዚህ ለተበደሉ ህዝቦችም የተዘፈነ የመሃለቁ ጫፍ ባይሰራ ረግቶ እንዳይቆሙሉ ከአንድ ስፍራ ቃልሽ ሆነና ቦታው ማይገኝ ሰላላ አረገው ልቤን ሰው አማኝ ቦይ ልቀድለት
እምባዬ ፈሶ ማይበቃው ወፍጭጭ እስኪ ቆሜ ነው ሌቱን ማነጋው ወይ ልቀድለት እምባዬ ፈሶ ማይበቃው ወፍጭጭ እስኪ ቆሜ ነው ሌቱን ማነጋው ባሳለፍነው ጊዜ ታምር በአዲስ አበባ አውቶቡስ ዘነበ ሀገር ሞላ ባሱ ህዝቡን ዳር አውርደው እነሱ ደረሱ በገዛ ሜዳችን ሁቤ ውድ ሆነ ፈረሱ ኦሆሆሆይ ኦሆሆሆይ በዚህ በዳር ሸገር ባሉት ሰፈር በከፍታው ቦታ የእምባ ጎርፍ በረታ ዶፍ ሆነ ችግሩ ምድር ላይ ተቀምጠን ጨረቃኑ አገሩ በልጠጋ በሉ እንሂድ በመንኮራኮሩ ሁቤ ውጣ ተብለሃል ንቀል ከጠፈሩ ኦሆሆሆሆይ ኦሆሆሆሆይ አጀብ ነው በዚህ በደብረ ብርሃን ሰው ሞልቶ ፈሰሰ ወዲ በቦረናም ድርቅ ሰውን አልፎ ከብቱን ተንተራሰ በሶማሌም ዲኬድ ሰው ተመልካች አጣ ችግሩ ተስፋፋ ደራሽ ወንዝ ሞልቶ ደራሽ ሰው ግን ጠፋ እንክርዳድ ዘር ሆኖ ሁቤስ እንደ ሰው ተደፋ ኦሆሆሆሆይ ኤወለ ያንተ ሰው በዚህ በጫካው ላይ ቤት ሊገነባ ነው ሰው ያስነሳ ነው ሐሳቡ እንዲሳካ ካልበዛበት ይሁን ሁለት ቤት በጫካ ካልበዛበት ይሁን ሁለት ቤት በጫካ እኔ ግን እላለሁ አዎ ስለ አየር ሁኔታ ተነብያለሁ ሺህ ጊዜ ቢሰፈር 100 ኪሎ ተድላ በቤትህ ቢሞላ ምንም ዋጋ የለው 4 ኪሎ ፍቅር ከደጅ ካልሞላ 4 ኪሎ ፍቅር ከደጅ ካልሞላ ሁቤ 4 ኪሎ ፍቅር ከደጅ ነሽጠዩ ወይ ሄደ እንደ ሰውየው አታ ፈርቶ ነው በኢትዮጵያ ፖለቲካ ውስጥ ቀጣይ የሚኖረው ሚና ምንድነው ቀልጣፋ ሚና ይኖረኛል እኔ አሁን መናገር መጻፍ የጀመርኩት በጣም አደገኛ ሁኔታ ውስጥ ነው የገቡት እነኚህ ልጆች total ignorance and arrogance የበልጽግና ሰዎች አብይና በአካባቢ ያሉ ሰዎች total ignorance and arrogance ይሄ ነው የማይባል ጥጋብ ውስጥ ገብተዋል ጥጋብ ደግሞ ጆሮአቸውንም አይምሮአቸውንም ዳፍኖታል ይሄ ለነሱ ለሀገርም አደጋ አለው ስለዚህ ማድረግ ፈልገው ነው we need to have conversation ሊኖረን ይገባል በተለይ ደግሞ አሁን ምን ያያርጉ መሰለ እኛንና የትግራይን ሲመቱ የአማራን ፖለቲካ ካምፓኒ ተጠቀሙት አሁን ደግሞ ከአማራ ጋር ሲጋጩ ኦሮሞስ ተወሽቀው በኦሮሞ ፍለፊት ያያዙ በኦሮሞነት ስም አማራን ለመምታት ይፈልጋሉ ይሄ ኢትዮጵያን ለከፍተኛ አደጋ ነው የሚያደርሳት የኦሮሞ ህዝብን አይፈልግም የኦሮሞ ህዝብ ትላንትና ከአማራ ውስጥ በወጡ ገዢ መደቦች ሲጨቆን ታግሏል ከትግራይ በወጡ ታግሏል የታገለው ግን አንድ አምባገነን ስልጣን ላይ ወጥቶ በሱ ስም ትግራይ እንዲመጣ አማራ እንዲመጣ አይደለም እኛ ከአማራ ጋር ከትግራይ ጋር ከሶማሌ ጋር ያሉን የፖለቲካ ልዩነቶች አሉ እነኛ ልዩነቶች በክርክር በድርድር በመፍታት ለኛም ለሁሉም የምትሆንን ኢትዮጵያን መመስረት ነው ፍትሃዊ ዲሞክራሲያዊ ፌደራላዊ ኢትዮጵያ መመስረት ነው እንጂ አሁን አንዱ በተለይ እንደኔ አይነት ሰዎች ተሰሚነት ያለ ሰዎች ዝም ካል የኦሮሞ ማህበረሰብ ስሜት በመኮርኮር አማራ ላይ ከአማራ ጋር በሚያደርጉት ጦርነት ለመጠቀም የሚያደርጉት ማንዣበብ ስላየው ይሄ መክሸፍ አለበት በሚል ነው አሁን ቀኔው አባባሉ እቺ አግቦ የምትባል ነገር አለች አሽሙር የምትባል ነው አሁን የቴዲ ግጥሞች ላይ ባጎረስን ተነከስ ምናምን አይነት ነገሮች ሁሉ አሉ ማን ነው አጉራሹ ማን ነው ነካሹ ታሪክ አሁን አንዴ ዘመነ ካሴ የተናገረው ነገር አለ ፕሮፌሰር ብርሃኑ ነጋ አባይን ተሻግረው ሄዶ ባህር ዳር ላይ ንግግር አደረጉ ወጣ ዘመነ ካሴ እኔ በላይ ዘለቀን ልጅ ማን ነው ደፍሮ አባይን ተሻግሮ ታሪክ የሚያስተምረኝ አለና ዘራፋል አይተነዋል ንግግሩን እኔ ደግሞ ወዲያውኑ ምን መለስኩኝ እንግዲህ አሁን እንደዛ ከሆነ ማን ነው አባይን ተሻግሮ ወደዚህ መጥቶ እኔን አብዲስ አንጋ ልጅ የጃገማ ኬሎ ልጅ አቡነ ጴጥሮስን ልጅ የገረሱ ዱኪን የበቀለ ወያን የባልቻ ሳፎን ልጅ ታሪክ የሚያስተምረኝ ታሪክ ምን ሆነ ማለት ነው በደም ሆነ በዘመነ ካሴ ገለጽ እሷን ነው የገለጸው ብዬ ነው ማስበው ቴዲ ያቺኑ
ኢትዮጵያ አንተ አታስተምረኝም ወዲያ በል ታሪኬን ማን ነው ታሪክ የሚያስተምረው? መሀልና ዳር ብሎ ሲገልጽ በፖለቲካም ብንሄድ እነማን መሀል ሆኖ እነማን ዳር ተገፉ የሚል ጥያቄ ያስነሳል። ከጂኦግራፊክ ሎኬሽን አንፃር ብንሄድ እነማን ዳር ተገፉ እነማን መካከል መሆን አለባቸው? ለእነማን ነው መካከሉ የተፈቀደው? ለምሳሌ 4 ኪሎ ፒያሳ ካዛንቺስ ሲነሳ ሁሉም ሰው ነው የተነሳው። የብሔረሰብ ልዩነት የለውም። እኔም ከቦሌ ማለት እቺ ግን ቴዲ አፍሮ እኮ አዲስ አበባ ተነሳ እኮ አላለም፣ ወይም ነዋሪው ተነሳ አላለም። ምን ማለቱ ነው? አሁን ቀኔው አባባሉ እቺ አግቦ የምትባል ነገር አለች፣ አሽሙር የምትባል እኔ በተረዳኝ ብሔርተኞች ተሰሙና ኢትዮጵያኖች ተገፋን የሚለው ነው እኔ የወሰድኩት። ጥሩ ነው። አሁን እንደሱ ያንተ አመለካከት ለኔ ይሄ ኦፕቲሚስት የሚባሉ ሰዎች አሉ፣ ነገሮችን በበጎ ገጽታቸው የሚመለከቱ። አንዳንዴ ደግሞ ፔሲሚስቶች ነገሮችን በመጥፎ ገጽታቸው ያያቸዋል። አንዳንዴ ደግሞ ባመኑበት ኦፕቲሚስትም ፔሲሚስትም ሳይሆኑ ያመኑበት የታሪክ ናሬቲቭ አለ። ኢትኖ ናሽናሊስት አሉ፣ ስታብሊሽመንት ሂስቶሪያንስ አሉ፣ ማርክሲስት ሌኒኒስት ሂስቶሪያንስ አሉ፣ ሊበራል ሂስቶሪያንስ አሉ። ባሉት ክፍፍሎች ኢትዮጵያዊነትን እንገልጻለን ብለው ለሚፋፋጉት ሁለቱንም ሊነካም ይችላል። አሁን አንተ እንዳልከው ቅድም ያልኩት ይሄ በቀናነት ካየኸው ኢትዮጵያን አታስተምረኝም፣ ግን ከማን ጋር ነው ቴዲ እየታገለ ያለው? አሁን ከማን ጋር ነው እየተጋፋ ያለው? ግን ከጀርባቸው አሁን እኔ አሁን ቅድም እኮ የገለጽኩት እሱን ነው። በውጭም ይሁን በአገር ውስጥ ያሉ የጽንፈኛው ቡድን በተለይ የአማራ ብሔርተኛውና የኦሮሞ ጽንፈኛው እነ ጀዋር ሳይቀሩ በጉጉት እንጠብቀዋለን። እነ ስታሊን እነ ቴዲ ሮት ሳይቀር እንግዲህ ቴዲ ሮት በምን ሁኔታ ነው ቴዲ አፍሮ ሊወደው የሚችለው? ከዚህ በፊት ምን እንዳለው ያወቅን እነዚህ ሁሉ ሰዎች ሳይቀሩ የቴዲ አፍሮን በጉጉት እንጠብቃለን ሲሉ ከዛ በኋላ ደግሞ እሱ ያስተጋባው ነገር ከዛ ጽንፈኞቹ ደግሞ በአንድ ጊዜ ኢትዮጵያን በኔ ዘመን ኢትዮጵያ ስትፈርስ ማየት ፈልጋለሁ ሲል የነበረ አንዳንዱ ቅድም እንዳሉት ልክ እነ ዘመነ ካሴ ለአማራ እንደውም ራሱን ሳይሆን አጠቅላላ ጀምሎ ለአማራ ህዝብ ኢትዮጵያዊነትን ማስተማር ለአንበሳ ስጋ መምተር ማስተማር ነው ምናምን የሚሉ ይሄ ትምክተኛ የሆኑ ቃሎችን ትምክት ከኔ ወደ ኢትዮጵያዊ ላሳር የሚል ግን ሌሎች የሞቱላትን ሌሎች አድዋ እኮ ብቻ ምስክር ነው ለኢትዮጵያዊነት መገለጫ። አድዋ ከየትም የተኳረፈው ሁሉ ንጉስ ምኒልክ አጼ ምኒልክ አጼ ናቸው የዛኔ አጼ ምኒልክ ክተት ብለው ጠርተው ይዘው ሲሄዱ ሆ ብሎ ከየስፍራው ሲመጣ እኮ ያኮረፈ እኮ ሳይኖር ቀርቶ አይደለም፣ በሀገሩ ጉዳይ ነው ሆ ብሎ ሄዱ። ይሄን ደግሞ ክቡር ጠቅላይ ሚኒስትርም ተደጋጋሚ የሚገልጹት ነገር ነውና አሁን ኢትዮጵያዊነቴን አታስተምረኝም ያሉት አካሎችን ለነሱ አይሆንም ወይ መልሱ? አሁን እኔ ኢትዮጵያዊነትን ቴዲ አፍሮ ቢናገር ቢያቀነቅን እኔ ራሴን እወክላለሁ። መምህር ታዬን መወከል እችላለሁ። እኔ መምህር ታዬ አንድም ቀን የዚህ ብሔር የዚያ ብሔር እንደው ከመጠቃት አንጻር ምክንያቱም ቅድም እንደገለጹት አሁን ያለንበት የብሔር ፖለቲካ ስለሆነ የሆነም አላደገም እንጂ ሃይማኖታዊም እያቆጠቆጠ ነው፣ ሃይማኖታዊ ብሔርተኝነትም እያቆጠቆጠ ነው። እሱ ባለበት ሁኔታ እንዲህ ነኝ ቢባል ምንም ችግር የለው። ነገር ግን መምህር ታዬ ስለ ኢትዮጵያዊነት አታስተምረኝም ቢል ያምርበታል። መምህር ታዬ ቴዎድሮስ ቢል ያምርበታል። እኔ ራሴ ብል ያምርብኛል። ምክንያቱም አንድም ቀን ይሄ ማህበረሰብ የኢትዮጵያ ውሃ ልክ ነው ብዬ አላቅም። ኢትዮጵያዊነት የተገነባው አንድ ቤት ለምሳሌ አንድ ቤት አለ፣ ጣራ አለው፣ ግድግዳ አለው፣ ወለል አለው፣ መስኮት አለው፣ በር አለው። ሁሉም የራሱ አገልግሎት አለው። እንደ እጃችን፣ እንደ እግራችን፣ እንደ አይናችን፣ እንደ ከንፈራችን፣ እንደ መቀመጫችን። መቀመጫ እንኳ የሆነ አንድ አባባል መቀመጫ አገልግሎት የለውም ብለውት እስኪ ካለኔ ብሎ ቁም ስቅላቸውን ያሳየው ያደከማቸው ሁኔታ አለና ልክ እንደዛ ነን የተሰራ ነው ብዬ ነው የማምነው። ማንም ኢትዮጵያዊ ብለዋል ኒውዮርን ንቆ ኢትዮጵያዊነት የለም በዚህ ሰዓት በዚህ በሰለጠነ ዘመን። እኔ የመሳፍንት ልጅ ነኝ፣ እኔ ቄስ ልጅ ነኝ፣ እኔ የሸህ ልጅ ነኝ፣ እኔ የንጉሥ ሰለሞን እኔ እንትና ልጅ ነኝ ብሎ በአሁኑ ሰዓት ሰውን መግዛትም ማስተዳደርም አይቻልም። የሚቻለው በምንድን ነው? በእውቀት በምርጫ ነው። ደግሞ በስልጣኔ ስንሄድ እንደ ሰለጠኑት ሀገር ከመጣን በሀብት አሁን እዚህ ትራምፕ በሀብታቸው በእውቀታቸው ብቻ አይደለም ምዕራባውያኖች መስፈርቱን እንደ ሀገሮቹ መስፈርት ይለያያል በሰለጠነው ዓለም። አሁን ኢትዮጵያዊነቴን አታስተምረኝም ሲል ለእኔ የምረዳው ብሔርተኞች ትላንት ትፍረስ ሲሏት የነበረው ትላንት ትሙስ ሲሏት የነበረውን ኢትዮጵያ ዛሬ በምን ወደዋን ነው? ቴዲ የኢትዮጵያዊነት መገለጫ ነው። የእነሱ ፖለቲካ ማቋቋሚያ አድርገው ሲያመጡትም አንድ ዘፈኑን ሲወጣ እንደገና ያም ዘፈን ሳይገልጻቸው ነው እሱን እያስተጋቡት ያለው እና ለእኔ ኢትዮጵያዊነት አታስተምረኝም ያለው ብሔርተኞች ነው። ለእኔ
ድንኳንም ደኩኖ አልቅሶ ያለው ከንጋቱ 11 ሰዓት ነው ብሏል ቴዲ። ለምንድነው ማናየው? ጀንበር የሚለው የመጀመሪያው ትራክ እኮ ኢትዮጵያ ተነሳ ተራመድን እኮ ይላል። እሺ ቴዲ እኮ የንጉሱ ብቻ አድናቂ ያለመሆኑ ነው የሚታየው። ከአንዳንዴ ከመልካሙ መውሰድ አለብን። መንጌ የሚነሱበት አለ። መንጌ ኃይለማርያም በትምህርት በአረንጓዴ ሽፋን፣ በነገራችን ላይ ወያኔ አረንጓዴ ሽፋን ያንን ሁሉ ደን ሲጨፈጭፍ የነበረው መንጌ ኃይለማርያም የተከለውን ደን ነው። በአረንጓዴ ሽፋን ይታወቃሉ። መንጌ ተነሳ ተራመድ እድገት በህብረት ይታወቃል። ይሄን ነው ያዜመው፣ ይሄን ያስታወሰን። አሁን ከንጋቱ 11 ሰዓት ነው። ኢትዮጵያዊነት ሊነጋለት ነው። ኢትዮጵያን የወጋት ይወጋ ነው እያለ ነው ያለው። በምንድን ነው ከመሃል ተገፋን ከዳር ሆነ የሚለው? እኔ በእኔ ትርጉም ከዘፈኖቹም ታሪክ ስነሳ የዘፈን እኔ አዳምጠዋለሁ፣ ነፍሴም ያዳምጠዋል ውስጤ እያለ ያለው ቴዲ አፍሮ ብሔርተኞቹ እኔ ተገፍቻለሁ ብሎ ያምኑ መምህር ኢትዮጵያዊ በመሆኔ እኔ ተገፍቻለሁ። ለምሳሌ ኢትዮጵያን ለማዳን በህርኩበት ልክ ብሔርተኞቹ በተከበሩበት ልክ አልተከበርኩም። እኔ ይገልጸኛል ዘፈኑ። ኢትዮጵያዊ ስለሆንኩ ተገፍቻለሁ። አማራ ክልል ገፍቶኛል። ለምሳሌ የአማራ ክልል ፖለቲካ አይፈልገኝም። ስለዚህ ቴዲ የዘፈነው ለእኔ ነው ብዬ እኔ ተቀብያለሁ እና እኔ ወሰርኩት ይሄ ነው እና መምህር በምን አተያይ በምን ሁኔታ ጠሉት? የእርሶን መልከታ ነው። ነፃ ሀሳብ ነው፣ ነፃ ሚዲያ ነው። እኔ ደስ ይለኛል። አንደኛ መጨረሻ ላይ ግባችን ምንድን ነው? አሁን እናንተ ውይይት መጨረሻ የሚያሳርገው መነሻችንም መድረሻችንም ኢትዮጵያ ናት። በዚህ ኢትዮጵያ ላይ ምን አይነት ኢትዮጵያ ነው ምን መከተል ያለብን ስንል ኢትዮጵያ ሁሉንም ብሔረሰብ የምትወክል ጊፋታውንም ጫምባላላውንም ሁሉንም የምትወክል ሃይማኖትም ስንል ሁሉንም እኩል የምታጎላ በዚሁ ዘፈንም ስንዘፍን የተለያየ አይነት ነገር ስናደርግ ናት ባሮ ብለን ጋምቤላን ብቻ በማንሳት የሆነች የጋምቤላን ሙዚቃ ቅላጼ በማስገባት መሆን የለበትም። አሁን ዘፋኝ እኮ ነው ብለናል። አሁን አይደለም ቴዲ አፍሮ እኮ ዘፋኝ ነው። ናት ባሮ ብሎን ሊዘፍን ይችላል እንጂ ባሮን ሊገድብልን አይችልም። መገደብ የመንግስት ድርሻ ነው። ሁለት ነገር እኔው ቀደምም ተናግሬያለሁ። ሁለት ነገር አለ። አንደኛው በጣም ታዋቂ ስፖርት ሰዎች ክርስቲያኖ ሮናልዶ መውሰድ እንችላለን። ምን አይነት ነገር እንደሰራ እናያለን። አንተ እኮ ሙዚቃ ሰርተ በሚሊዮኖች ጀነሬት አድርገ ብዙ አይነት ችግር ባለባቸው ሀገሮች የምትታወቅበት አንድ ቦታ የሆነ ሶማሌ ሀገር የተያዘ ሰው በማዳን ስም ሊነሳ የሚችልበት ቦታ ፈልገህ የምታደርገውን ነገር ብቻ እኔ እንደ ከፍተኛ አስተዋጽኦ ላይ ሙዚቀኛ ነው ግን ድርሻ አለን ሁላችንም። አሁን ለምሳሌ